ውይይቱ ቀደም ብሎ ሩሲያ ላይ ያነጣጠረው ጥቃት ቀድሞውንም ተስፋ አስቆራጭ አድርጎታል። የሩሲያ ኃይሎች እስከ ዋና ከተማዋ የዩክሬን ድሮኖች ዘልቀው ጥቃት ሲሰነዝሩ እንዴት መከላከል አልቻሉም የሚል ጥያቄ ቢነሳባቸውም ከተሰነዘረው ጥቃት ግዝፈት አንጻር የደረሰው ውድመት ያን ያህል ነው የሚል መከራከሪያን እያቀረቡም ይገኛል። የሞስኮ ከተማ ከንቲባ ሰርጌይ ሶቢያኒን ጥቃቱን መጠነ ሰፊ ጥቃት በጠላት ድሮኖች ሞስኮ ላይ ያሉ ሲሆን ከክሬምሊን በደቡብና ደቡብ ምስራቅ ከ40 እስከ 50 ኪሎ ሜትሮች ርቀት በሚገኙ አካባቢዎች ላይ ድሮኖቹ ተመተዋል። ይህን ተከትሎም የሩሲያ አቪዬሽን ባለስልጣን የሞስኮ 4 አየር ማረፊያዎች የተለመደውን ስራቸውን ከመከወን ለመቆጠብ ተገደው ነበር ብለዋል። አሁናዊ ወታደራዊ ውጥረቶች የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የትራምፕ ብሔራዊ ደህንነት አማካሪ ማይክ ዋልዝ በሳውዲ አረቢያ ከዩክሬን ባለስልጣናት ጋር ለመምከር ሪያድ በገቡበት ሰዓት ይህ ሁሉ ጥቃት ምን ታስቦ ተፈጸመ የሚለው ውስብስብ ጥያቄን የሚያስነሳ ሆኗል። በተለይም አሁን ላይ አሜሪካ ለዩክሬን ጀርባ ሰጥታለች አዝማሚዋ ወደ ሩሲያ ሆኗል። ዘለንስኪም ከዋሽንግተን ይልቅ ብራሰልስን ማለትም አውሮፓ ህብረትን ወደ ማምለኩ አጋሏል የሚሉ መረጃዎች በስፋት እየወጣ ባለበት ሰዓት የድሮን ማዕበል በሩሲያ ላይ ትርጉሙን አደገኛ ያደርገዋል። በዛ ላይ የአሜሪካ ድጋፍ በተለይም የመረጃ ልውውጥ መቆሙ የዩክሬን ጦር አቅም ያሳበቀበት ሆኗል በሚባልበት ሰዓት አቅም አለን የሚል መልክ ዘለንስኪ ሰደውበታል በዚህ ጥቃት ተብሏል። ታዲያ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በሳውዲ አረቢያ ከልዑል መሐመድ ቢን ሳልማን ጋር ሲነጋገሩ እስረኞች መለቀቅ የተወሰዱ ታዳጊዎች ስለሚለቀቁበት ሁኔታም ተነጋግረዋል ተብሏል። በእንዲህ አይነቱ አካሄድ ማለትም በድርድር ሂደቱ ሳውዲ አረቢያ ቁልፍ ሚና እንደሚኖራት ኪየቭ ተስፋ ማድረጓም ይፋ ሆኗል። ዘለንስኪና መሐመድ ቢን ሳልማን ስለ ዩክሬን የደህንነት ዋስትና ጉዳይ እንዲሁም ጦርነት ዳግም እንዳይከሰት ስለማድረግ ተወያይተዋል። ነገር ግን ውይይቶች ፍሬ የሚያፈሩት አሁን ላይ በጦር ግንባር የበላይነቱን የያዙት ፕሬዚዳንት ቭላድሚር ፑቲን ፈቃደኝነት ሲኖራቸው ብቻ ሊሆን እንደሚችል ግልጽ ቢሆንም ነገሩን ዘለንስኪ በራሳቸው መንገድ ከአረብ ኤምሬቶች እስከ ቱርክና ሳውዲ ከአሜሪካ እስከ ፈረንሳይና ብሪታንያ መውሰዳቸው ውጥረቱን ለማርገብ ሳይሆን የጦር መሳሪያ ለመሰብሰብ መሆኑ ያው ችግሩን ቢያብሰው እንጂ አያበርደውም የሚል አረዳድ እንዲኖርም እያደረገ ይገኛል። ይህ ሁሉ አጋጣሚ ባለበት ሁኔታ የአሜሪካ የውጭ ጉዳይ ሚኒስትር ለመጥፎና አስቸጋሪ ውሳኔዎች ዩክሬናውያን ይዘጋጁ፣ ለሩሲያ ግዛት አሳልፈው ይሰጣሉም ብለዋል። ሁለቱም ኃይሎች በጦር መፍትሄ እንደሌለ ማወቅ ያሻቸዋልም ብለዋል ማርኮ ሩቢዮ። ዩክሬን የበዛ የግዛት ጥያቄ እንዳታነሳ የሚመክሩት የዋሽንግተን ፖለቲከኞች በተለይም በሩቢዮ በኩል ዩክሬን የሩሲያን ኃይሎች ከ2014 በፊት ወደ ነበረው ግዛት በኃይል መግፋት እንደማይችሉ ግልጽ አድርገዋል። ኪየቭ ዛሬ ክሬሚያን፣ ዶኔትስክ፣ ሉሃንስክ፣ ሄርሶን እና ዛፖሪዣን ማስመለስ